የሙገሳ ስም ባለቤት ነው። በኢትዮጵያ የሙዚቃ ታሪክ ውስጥ የገበያ ላይ ስኬትን እንደሱ የተቀዳጀ የለም የሚሉ ብዙ ናቸው። ተጽዕኖ ፈጣሪነትና ተወዳጅነት በእጁ ከርሟል። ውዝግብና መውደቅ መነሳቶችም በዚያው ልክ። ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮጵያ የተሰኘ አልበሙ በሚለቀቅበት ዋዜማ ሆነን የዜማ ደራሲ፣ የግጥም ጸሐፊ፣ ሙዚቀኛና በጎ አድራጊው ቴዎድሮስ ካሳሁንን በመድረክ ስሙ ቴዲ አፍሮን ሙያዊና ተዛማጅ መንገዱን ድንቃኝለት ወደደ። ሁሉም ግዙፍ ነገር አነስተኛ ጅማሮ አለውና ዓመታትን ወደ ኋላ እንወነጨፋለን። የማይረሱ የሙያ ዘመን ነቁጦቹን አጉልተን እንዳስሳለን። በኢትዮጵያውያን የዘመን አቆጣጠር 1968 ሐምሌ 7 ቴዎድሮስ ካሳሁን ገርማሞ ወደዚች ዓለም ተቀላቀለ። የፖሊስ ኦርኬስትራ መድረክ መሪ፣ ገጣሚና በኋላም ጋዜጠኛ ከነበሩት አባቱ ካሳሁን ገርማሞና የዚያው ኦርኬስትራ ተወዛዋዥ ከነበሩት እናቱ ጥላይ አራጊ የተወለደው ቴዎድሮስ ቤተሰቡ ለኪነ ጥበብ ካለው ቅርበት አንጻር በሱ ዝንባሌ ላይ የሚያሳድረው ተጽዕኖ የሚገመት ነው። ሆኖም የቀደመ የኪነ ጥበብ ጥረቶቹ ከአባቱ ክልከላ ያመለጡ አልነበሩ። አባቱ ቴዎድሮስ ሙዚቃውን የሙጥኝ እንዲል ፍላጎት እንደ አጋጣሚ ሆኖ ደግሞ ሙዚቃ ላይ እንድገፋበት ብዙ ደስተኛ አልነበረም እሱ። ምክንያቱም ብዙ ጊዜ ሙዚቃ ህይወት እሱ በሚያውቀው ልምድ ለብዙ ነገር የተጋለጠ ህይወት ስለሆነ እሱ በፈቀደው መንገድና እሱ በመረጠልኝ ነገር ስላልሄድኩኝ ደስተኛ አልነበረም። በአናሳ የሰፈር የኪነ ጥበብ ቡድኖች የተጀመረው የቴዲና የሙዚቃ ትውውቅ ወደ ምሽት ቤቶች መድረክ ከዚያም አልፎ አፍሮ ሳውንድ ወደሚባለው የሙዚቃ ባንድ መሸጋገር ሲጀምር ገና 20 ዓመት እንኳ በቅጡ አልሞላውም ነበር። አፍሮ ሳውንድ በአሁኑ ጊዜ ኢትዮጵያ ያሉኝ የምትላቸው እጅ ወርቅ አቀናባሪዎች መካከል አብዛኞቹ የነበሩበት ባንድ ነው። ኤልያስ መልካ፣ ግሩም መዝሙር፣ ዳግማዊ አሊ፣ ጉናንተ ሙሉ በዚህ ባንድ ውስጥ ከነበሩት መካከል ናቸው። ከዚህ ባንድ ጋር በነበረበት ወቅት ነበር የኋላ መታወቂያው የመድረክ ስሙ የሆነው አፍሮን በመጨመር ቴዲ አፍሮ የተሰኘው። ቴዲ አፍሮ ወደ ገበያ የወጣ የመጀመሪያ አልበሙን ለአድማጮች ጀባ ያለው በ1993 ዓ.ም ነው። አቀናባሪው ኤልያስ መልካ ሲሆን አሳታሚው ናሆም ሪከርድስ ነበር። ከዚያ በፊት ዳዊት መለሰን ለመሰሉ ዘፋኞች የሰጣቸውን የግጥምና የዜማ ሥራዎች ሳንረሳ የመጀመሪያ አልበሙ መጠሪያ አቡጌዳ ሲሆን ለደርዘን የተጠጉ ሙዚቃዎቹ የአድማጭ ጆሮን ለመቆጣጠር ጊዜ አልፈጀባቸው። ልጅነት አላት፣ ለማልማሽ፣ ሞናሊዛ፣ ባይገርምሽ የመሰሉ የበሰለ ግጥምና ቶሎ ከቀልብ ግድግዳ ላይ ታትመው የሚቀሩ ዜማ ያላቸው ሥራዎች በመላ ኢትዮጵያ ከቴፕ የማይወጡ ተወዳጅ ሥራዎች ለመሆን አጭር ጊዜ ብቻ ነበር የፈጀባቸው። ቴዲ የመጀመሪያ አልበሙን ስኬት በሚያጣጥምበት አፍታ ግን ከመጀመሪያ ውዝግቡ ጋር ሊተዋወቅ ግድ ሆነ። ውዝግቡ ደግሞ AIT ሪከርድስ ከተባለ የሙዚቃ አሳታሚ ጋር ነበር። ጉዳዩ እንዲህ ነው። AIT ሪከርድስ ቴዲ ገና ባልታወቀበትና አፍላ ዘፋኝ በነበረበት ሰዓት 11 ሙዚቃዎችን አሰርቶት ነበር። ቴዎድሮስ ካሳሁን ቴዲ የሚል ስያሜ ያለው ይህ አልበም በኤክስፕረስ ባንድ አጃቢነት በዳዊት መለሰ አጋዥነት የተሰራ ነው። ቴዲ ለዚህ ሥራው የተከፈለው ገንዘብ 10,000 ብር እንደማይሞላ ይነገራል። ገፍተሽ እኔን ገላ ስትይ ጠላሁሽ ስትለምጂ ከሌላ ማዘን መጨነቁን መከፋቴን ትቼ ከሰው ተላመድኩኝ አንቺን ረስቼ። አልበሙ ከዛሬ ነገ ይወጣል ተብሎ ሲጠበቅ
ቴዲ አቡጌዳ አልበሙን ሰርቶ ለገበያ አበቃ። ኤአይቲ ሪከርድስ ደግሞ የቴዲ ስም ጣሪያ በነካበት ሰሞን ቴዲ አፍሮ በአፍላ ድምፁ ያዜመው የመጀመሪያ አልበም እንሆ በሚል ማስታወቂያ አስነገረ። ቴዲ የኤአይቲ ሪከርድስን አድራጎት የተቃወመው በወቅቱ ካለኝ ብቃት ጋር የማይወዳደሩ ሥራዎች ያሉበት አልበም ነው፣ መውጣት በነበረበት ሰዓት ሳይወጣ ቀርቶ አሁን መውጣቱ ትክክል አይደለም በሚል ነበር። በአቶ አማን አድነው የሚመራው ኤአይቲ ሪከርድስ በበኩሉ ሥራዎቹ አሁንም ብቃት ያላቸው ናቸው፣ በቀደመው ውላችን መሠረት ለገበያ የማብቃት መብት አለኝ በሚል ሊጠቃለል በሚችል መልኩ ተሟግቷል። የሆነ ሆነና ሁለቱ የቴዲ አልበሞች ጎን ለጎን ለመሰማት ያገዳቸው ነገር የለም። ዘግይቶ ከወጣው አልበሙ ውስጥ ዋዘንድሮ፣ ሌቦ፣ ሀገሬ፣ ጉድ ሰራችኝ አይነት ሥራዎች የተካተቱበት ነበር። እናውደጅ አስዘምናት በማላጅ ይቅር በቃን እያለችኝ አለው ብላ ተለየች። ጉድ ሰራችኝ ጉድ ሰራችኝ ዋይ ዋይ ጉድ ሰራችኝ ጀግኖች ባንድነት እንዴት ይገፋ እንዴት ይገፋ እንዴት ይገፋ ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት 97 የፖለቲካ ትኩሳት በሀገሪቱ የጋመበት ገዢው ኢህአዴግና ተቃዋሚው ቅንጅት ለአንድነትና ለዲሞክራሲ በተለይ በኋላ ላይ ነገሮች ሳይበላሹ ሰላማዊ በሆነ የምርጫ ሰሞን ፍልሚያ ውስጥ ነበር። ቅንጅት ለአንድነት ለዲሞክራሲ ፓርቲ የከተማ አካባቢዎችን መራጮች ቀልብ የገዛበት ብዙ ሚሊዮኖች በወቅቱ 14 ዓመት የሞላውን የኢህአዴግ አገዛዝ በምርጫ ካርድ ለመሸኘት የተጉበት ሰሞን ነበር ለማለት ያስደፍራል። በዚህ ግለት መካከል ታዲያ ወትሮ በተቃራኒ ጾታ ውብ የፍቅር ትርክቶች፣ የሀገር ናፍቆት አጃቢ ዜማዎች፣ የሀገር ባለውለታዎችን አወዳሽ ሙዚቃዎቹ የሚታወቀው ቴዲ አፍሮ የምርጫው ቀን ጥቂት ሳምንታት ሲቀሩ በራሱ አቆጣጠር ሁለተኛ አልበሙን በገበያ ላይ አዋለ። ርዕሱ ያስተሰርያል ሲሆን በቅንብሩ ዳዊት ጥላሁንና ኤልያስ መልካን የመሰሉ አቀናባሪዎች የተሳተፉበት ነበር። በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውን ከከታ አዲስ ንጉሥ እንጂ ለውጥ መቼ መጣ? ያስተሰርያል ፖለቲካና ማህበራዊ ጉዳዮች በልዩ ሁኔታ የተዳሰሱበት ቴዎድሮስ ካሳሁን ከተለምዶ የሙዚቃ ውዶች ራሱን አራምዶ በአዲስ አይን እንዲታይ ያደረገው አይነት ሥራ ነው ይላሉ ብዙዎች። ያስተሰርያል የሚለውን ዜማ ነጥለን ብናይ ፖለቲካዊ ክስተቶችን የሚያነሳሳ ይቅርባይነትን የሚሰብክ የለውጥ ዝማሬ ነው። ያስተሰርያል አልበም የቤት ውስጥ ሹክሹክታ የነበረውን የኢትዮ ኤርትራ ጦርነት የፈጠረውን ስለልቦናዊ ውድመት በተፋቃሪዎች ተምሳሌት ያቀረበም ነበር። ከአብድሃላክ በሚለው ሙዚቃ ኡኡታይና እቴጌን የመሰሉ ሙዚቃዎች በደልና ሪታን የሚወክሉ ፍትህና መክንዮን ጠያቂ ሥራዎች ሆነው በሕዝብ ቤት ከመቅጽበት ተቆጥረዋል። ለውጥ የናፈቃቸው ሕዝቦች የሚያስተጋቡት የአደባባይ ዜማ የሆነው ያስተሰርያል አልበም ሰላማዊ ጅማሬዎች በኃይል እርምጃ ሲመክኑ፣ አንድ ጠረጴዛ ከበው ሲሟገቱ የነበሩ ፖለቲከኞች አንዱ አሳሪ አንዱ ታሳሪ ሲሆኑ፣ ሁሉም እንዳልነበር ሲቀር ለዘፋኙ ለቴዲ አፍሮም ቢሆን ጦስ ይዞ መምጣቱ አይቀሬ መሆኑን የሚያሳዩ ፍንጮች ብቅ ብቅ ማለት ጀመሩ። ወይ
ያስተሰርያልን ጨምሮ 4 ሙዚቃዎች በመንግሥት ራዲዮና ቴሌቪዥን እንዳይለቀቁ በጊዜው ተደርጓል። የኋላ ሸገር ራዲዮን የመሰሉ ጣቢያዎች ካለፋ ገደም ቢያስደምጡትም እነዚህ ሙዚቃዎች በኢትዮጵያ ራዲዮ FM 97.1 ፋና ራዲዮና መሰል አፈ መንግሥት ተቋማት በፍጹም መለቀቅ ከሌለባቸው ሙዚቃዎች መዝገብ ላይ የተቀመጡ ናቸው። ይህ ክልክል ግን በተቃራኒው ቴዲ በሕዝብ የበለጠ እንዲደገፍና እንዲወደድ አደረገው። ያስተሰርያ ቴዲ ከመደበኛው ባለተሰጠው ሙዚቀኝነት ቦታ ወደ ሕዝብ ጠበቃነትና የለውጥ ቀንዲልነት የተሽቀነጠረበት የተጽዕኖ ፈጣሪነት ካባ ያገኘበት ነው ማለት ይቻላል። በፖለቲከኛ ደንብ ያዩትም አልጠፉ። እርሱ ደፍሮ ፖለቲከኛ ነኝ ማለት ባይወድ ፖለቲከኛ ነህ ወይ ብዬ ነበር። አውቄ ዘለልኩብሽ መሰለሽ። እኔ ፖለቲከኛ ነኝም ብልኮ መሆን አልችልም። ምክንያቱም ምን ይከለክላል? መጀመሪያ ዘፋኝ ነኝ። እኔ ዘፋኝ በመሆኑ እስካሁን ዘፈን እንደምሰራ ነው የማውቀው እና በዛ ስሜት ነው የምረዳው። ቴዲን እስቲ መንገድ ላይ ሰው ምንድነው ቴዲ ብታያቸው እኮ ዘፋኝ ነው። ቴዲ አፍሮ ቀጣይ ተግባሩ በዓለም ዙሪያ ለሚኖሩ ኢትዮጵያን የሙዚቃ ዝግጅቱን ማቅረብ ነበር። በ10 ወራት 33 ኮንሰርቶችን ከሰራ በኋላ ቆይታውን የሚያሳይ ዲቪዲና ወደ ሀገር ቤትን የመሰሉ አዳዲስ ነጠላ ዜማዎችን ጨምሮ ለቋል። ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታው እያየሽው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያው አሳዝንሽኝ እኔማ ስንታለ ሆድሽ መሬማ። 1999 ለቴዲ አፍሮ አድናቂዎች የኋላ አስደንጋጭ የሚሆን ዜና ውስጡን ተሰማ። ቴዲ አፍሮ በፖሊስ ቁጥጥር ስር መዋሉ ተሰማ። ምክንያቱ ደግሞ ከ2 ቀናት በፊት ደጉ ይበልጣል የተባለ የጎዳና ተዳዳሪ በመኪና በመግጨት ከገደለ በኋላ ተሰውሯል የሚል ነው። በወቅቱ በ50 ሺህ ብር ዋስ የተለቀቀው ድምፃዊ በሚሊኒየም ዋዜማ በነጠላ ዜማ ሀገሩን አስጨፍሮ የጅማና የጊዮን ሆቴል ኮንሰርቶችን እንዳገባደደ ድንገት ረቡዕ ሚያዝያ 8 2000 ዓ.ም ዋስትናው ተነስቶ ወደ ማረፊያ ቤት ተወሰደ። በመቀጠል የሆነው ሁሉ የሚሊዮኖች ትኩረትን የሳበ የፍርድ ቤት ትዕይንት ነበር። ጉዳዩን የሚያስችለው ፍርድ ቤት በአድናቂዎች በመጨናነቁ መጠኑ ከፍ ያለ ስነ ስርዓት አስከባሪ ማሰማራት ለቀጣይ 8 ወራት ግድ ሆኖ ነበር። የተለያዩ የችሎት አዳራሾችን ለመለወጥ ፍርድ ቤቱ ተገዷል። ቴዲ አፍሮ ወንጀሉ ተፈጸመ በተባለበት ቀን በቦታው እንዳልነበረ ንጹሕ እንደሆነ ለፍርድ ቤቱ በመናገር በወቅቱ ተከራክሯል። አቃቢ ሕግ በበኩሉ የሰውና የሐኪም ማስረጃዎችን አቅርቦ ተከራክሯል። በሰውና በሐኪም ማስረጃዎች ላይ የነበሩ የቀንና የፍሬ ነገር መጣረሶችን በማንሳት ድምፃዊው ንጹሕነቱን ለማመላከት ጥሯል። በወቅቱ ጉዳዩን ከታደሙ የሕግ ባለሙያዎች መካከል በፍርድ ችሎቱ ጊዜ የነበሩ ክፍተቶችን በተለያዩ መድረኮች አስረድተውም ነበር። እንግዲህ 3 ነው የተቆጠሩት የአይን ምስክሮች 3 ናቸው። አንደኛው ምስክር ጠፍቷል ተብሏል፣ አልቀረበም። የመጀመሪያ ምስክር አመሰካከር በቤተ መንግስት አካባቢ 3 መኪኖች ጎን ለጎን ይሄዳሉ። 3 መኪኖች ይቺ አረንጓዴ መኪና ገጭታለች የተባለችው የቴዲ መኪና መሆኗን ኋላ በ20 ሜትር ርቀት ላይ ሆኖ ነው የሚመለከት የነበረው። ከምሽቱ 7 ሰዓት ነው። 3 መኪናዎች በ20 ሜትር ርቀት እየበረሩ ሲሄዱ መልካቸውን ለይቶ ማወቅ በጣም አስቸጋሪ፣ ጥርጣሬ ውስጥ የሚያስገባ። ሁለተኛው ደግሞ ሰውየው ጠጥቶ ከሁለተኛ ጓደኛው ጋር ነው መንገዱን ሲያቋርጥ የነበረው። ሟቹ ሲያቋርጥ ወድቆ ነው ወደቀ። ይወርቃል። በወደቅበት አረንጓዴ መኪና ገጨችው ነው የሚለው። እዚህ ላይ ሁለተኛው ሰው የት እንደደረሰ ማናቸውም አይናገሩም። ሶስተኛው ምስክር ፕላን ያነሳው መስካሪ ነው፣ ፖሊስ ነው። በዛ መሰካከር ላይ ተጠርቶ የመጣ ነው። ሲሄድ ራሱ ወደ ካዛንቺስ መንገድ ጭንቅላቱ፣ እግሩ ወደ 4 ኪሎ ወርቆ አይቼዋለሁ ሬሳውን ብሏል። ቅድም እንግዲህ ተደፍጥጧል፣ በእኔ በኩል ተደፍጥጦ ነው
ፎቶ የተነሳው ሬሳው ቀና ተብሎ ነው። ስለዚህ ቀና ከተባለ ስቲል ሙሉ ነው ማለት ነው። ጉዳዩ የበለጠ ትኩረት መያዝ የጀመረው ግን ጉዳዩን በሚያስችሉት ዳኛ ልዑል ገብረ ማርያምና በቴዲ አፍሮ ጠበቃ አቶ ሚሊዮን አሰፋ መካከል በነበረው አተካራ ሰበብ ነው። አቶ ሚሊዮን ዳኛው ከዳኛ ስነ ምግባር ውጭ የሆነ የሥነ ሥርዓት ጥሰቶችን እየፈጸሙ ነው፣ የደንበኛን ንጹሕነት የሚያሳዩ ማስረጃዎች ሆን ብለው እየታለፉ ነው በሚል ዳኛውን ለመክሰስ እስከ መዛት ደርሰው ነበር። ይህንን ሐሳባቸውን በወቅቱ ተወዳጅ በነበረው የአዲስ ነገር ጋዜጣ ላይም አወጡ። ድንገት ግን ጉዳዩን መስመር ያሳት የመሰለ ነገር ተፈጠረ። ጠበቃ ሚሊዮን አሰፋና የአዲስ ነገር ጋዜጣ አዘጋጅ መስፍን ነጋሽ በቁጥጥር ስር እንዲውሉ ተደረገ። ጋዜጠኛ መስፍን ነጋሽ ብዙም ሳይቆይ ተለቀቀ። የቴዲ ጠበቃ ግን 20 ቀን እንዲታሰሩ ተፈረደባቸው። እኒህን የመሳሰሉ ትዕይንቶች የፍርድ ሂደቱ ቴዲ ቀድሞ በሠራቸው ሥራዎች የተነሳ ለመቅጣት የተቋቋመ የበቀል ችሎት እንጂ በእርግጥ ሰው በመግደሉ የተከፈተ ጤነኛ የፍርድ ችሎት አይደለም በሚል እንዲብጠለጠል ምክንያት ሆነ። ቴዲ አፍሮ የመጨረሻውን ውሳኔ እስኪያገኝ 13 ጊዜ ያክል ፍርድ ቤት ተመላልሷል። በእነዚህ ጊዜያት ሁሉ ቴዲን እንደ ነጻነት ታጋይ የሚያድናቂዎች የፍርድ ቤቶችን ቅጽር ማጨናነቃቸውን ቀጥለዋል። በወቅቱ የሚወጡ መጽሔቶችና ጋዜጦች ሙዚቀኛውን የሚመለከት ዘገባ ካላስቀደሙ የማይነበቡ እስኪመስል ድረስ ጉዳዩን እየተከታተሉ ዘግበዋል። ምናልባትም በኢትዮጵያ የፍርድ ቤት ታሪክ በዚህ ደረጃ በተከታታይ በሀገር ውስጥም ሆነ በውጭ መገናኛ ብዙሃን የገፍ ትኩረት ያገኘ ግለሰባዊ ጉዳይ የቴዲ አፍሮ ችሎት ሳይሆን አይቀርም። ቴዲ አፍሮ በቁጥጥር ስር በዋለ በ8ኛው ወር ፍርድ ቤቱ በተከሰሰበት ወንጀል ጥፋተኛ ነው ሲል በየነ። ህዳር 26 2001 ዓ.ም የፌዴራል ፍርድ ቤት 8ኛ የወንጀል ችሎት ድምፃዊ ቴዎድሮስ ካሳሁን በ6 ዓመት እስር እንዲቀጣ አብሮም 18,000 ብር እንዲከፍል ፈረደበት። የካቲት 11 2001 ዓ.ም በጉዳዩ ላይ ይግባኝ ከተጠየቀ በኋላ ፍርድ ቤቱ ቅጣቱን ወደ 2 ዓመታት ዝቅ አደረገ። ቴዲ አፍሮ በአድናቂዎቹ ከተከበበበት ወርቃማ መድረክ ብቻውን ወደሚያሳልፍበት እስር ቤት ሊወርድ ግድ ሆነ። የ482 ቀናት ቆይታውን በቃሊቲ እስር ቤት ብሎ ጀመረ።